ተመልካቾቻችን እንኳን ደህና መጣችሁ። በዛሬው ዕለት እንዴት ቪጅኔት የሚባል ኢፌክት በፕሪሚየር ፕሮ እንደምንሰራ እናያለን። ይሄ ማለት ከዳር ዳር ያሉትን እንዴት እንደምናስገባ የተለያየ ኢፌክት ቪጅኔት የሚባል ኢፌክት እንዴት እንደምናስገባ ዳር ዳሩን የሆነ ነጣ ወይም ጠቆር ለማድረግ ነው። እንደዚህ አድርጋችሁ መጀመሪያ ቪዲዮአችሁን ታስገባላችሁ ወደ ፕሮጀክቱ። ከዛ ሚዲያ ብሮዘር ላይ ገብታችሁ ማለት ነው። ከዛ በኋላ ኢፌክት ላይ ትሄዳላችሁ። ከዛ ምን ትላላችሁ? ይሄኛውን ትጽፋላችሁ እኔ እንደጻፍኩት። ከዛ በቃ ስክሪን ላይ ያለውን ትጽፋላችሁ። ቀጥታ ወደ እዚህ ያስገባችኋል። ሉሜትሪ ወይም ደግሞ እዚህ ጋር ቪዲዮ ኢፌክት ላይ መታችሁ ይኸው ከለር ኮሬክሽን የሚል አለ፣ ሉሜትሪ ከለር የሚል አለ። በቃ እሱን ታስገባላችሁ። ከዛ ኢፌክትስ ኮንትሮል ላይ ትሄዳላችሁ። አሁን ይሄ ምን እንደሚመስል ነው፣ ከዛ በፊት ምን እንደሚመስል ለማሳየት ነው። ልክ ይሄኛውን አሁን ዳሩን ኤዲት ለማድረግ ምንድነው የምናደርገው? መጀመሪያ ወዴት እንሄዳለን? ወደ ቪጅኔት ሚል አለ እዚች ጋር ኢፌክትስ ኮንትሮል ላይ። ከዛ ቪጅኔት ሚለውን ትነካላችሁ፣ አማውንቱን ትጨምራላችሁ። ያው እዚህ ጋር ዳር ዳር ላይ እንደምታዩት የራሱ የሆነ ከለር እያመጣ ነው። የሚድ ፖይንቱን መጨመር ትችላላችሁ፣ መቀነስ ትችላላችሁ። ይሄ እንዲህ ማስፋት ትችላላችሁ። ይሄ እንዲህ ማጥበብ ማራቅ ማቅረብ ትችላላችሁ። ያው እነዚህ የተለያዩ ቱሎች አሉ። እነሱን ተጠቅማችሁ ምን እንደሚመስል ማየት ትችላላችሁ። አሁን ይሄን ይመስላል በቀላሉ ቪጅኔት። በቃ ዳር ዳሩን ልክ እንደ ፊልሞች ምናምን በዚህ መንገድ ኤዲት ማድረግ ይቻላል። አሁን እዚህ ጋር ይሄኛውንም ሌንግዙንም መጨመር መቀነስ ትችላላችሁ። የተለያዩ ኮንትሮሎች አሉ እዚህ ኢፌክት ኮንትሮል ላይ ቪጅኔት የሚለው ኢፌክት ኮንትሮል እንደዚህ ኤዲት ማድረግ ይቻላል ማለት ነው። ያው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እኔንም አበረታቱኝ።